ሰላም ውድ የቢኒ ኦንላይን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ እንዴት ከፒቱፒ ላይ ዶላር ወይንም ዩኤስዲቲ መግዛት ይቻላል የሚለው ለራሴ የ5000 ብር ዶላር እየገዛው ሙሉ ስቴፑን የማሳያችሁ ይሆናል ማለት ነው። እንግዲህ ይሄንን ፒቱፒ ላይ እየገዛው የማሳያችሁ በባይቢት ፒቱፒ ይሆናል ማለት ነው። እስካሁን የባይቢት አካውንት ከሌላችሁ ሊንኩ ዲስክሪፕሽን ስር አለ፣ እዛ ላይ በመግባት መመዝገብ ትችላላችሁ። እንዲሁም ለአዲስ ተመዝጋቢዎች የተወሰነ ቦነስ ስላለ እሱንም በዛው መሳተፍ የምትችሉ ይሆናል። ባይቢት በተለይ የማስተር ካርድ ለምትፈልጉ ሰዎች ልክ አካውንት እንደከፈታችሁ እዛው ቨርቹዋል ማስተር ካርድ የምታገኙበት እድል ስላለ ማስተር ካርድ ለምትፈልጉ በተለይ የተሻለ አማራጭ ነው ብዬ አስባለሁ። ዋንስ አካውንት ከከፈታችሁ በኋላ ወይ ማስተር ካርዱን ካገኛችሁ በኋላ ግን እንዴት ወደ አካውንታችን ገንዘብ ማስገባት እንችላለን የሚለው ትክክለኛው መንገድ የባይቢት ፒቱፒን በመጠቀም ከፒቱፒ ላይ በመግዛት ነው ወደ አካውንታችሁ ገንዘብ የምታስገቡት። እንዴት ከፒቱፒ ላይ ዶላር መግዛት ይቻላል የሚለው ደግሞ አሁን ስቴፕ ባይ ስቴፕ አፕሊኬሽኑ ላይ ገብቻ አሳያችኋለሁ። መጀመሪያ ወደ ባይቢት አፕሊኬሽናችን እንገባለን። ከዛ እዚህ ጋር ፒቱፒ ትሬዲንግ የሚለውን እንመርጣለን። ዘን እዚህ ጋር ባይ በሚለው ስር የተለያዩ ኦርደሮች ይቀርቡልናል። ለምሳሌ እዚህ ጋር አይዜድ ብሎ የሚጀምረው ሰውዬ በ154 ከ78 ሳንቲም እሸጣለሁ ብሏል። ከታች ያለው ደግሞ በ154 ከ80 እሸጣለሁ ብሏል። ሶ ወደ ታች እየጨመረ ነው የሚሄደው። ሶ ከላይ ያለው ጀምረን ከላይ ያለው የሚስማማን ከሆነ ከሱ እንገዛለን፣ ካልሆነ ወደ ታች እየወረድን ቼክ እናደርጋለን ማለት ነው። እንዳልኳችሁ የምንገዛው ሰው የማይታወቅ እኛ ማናውቀው ስለሆነ እዚህ ጋር ያሉትን ዳታዎች በደንብ ቼክ ማድረግ አለብን። ለምሳሌ እያንዳንዱን ነገር ለማየት እዚህ ጋር 154 ከ78 የሚለው የምንገዛው ሰውዬ የሚሸጥበት ነው። ከታች ኳንቲቲ በሚለው ስር ደግሞ ይሄ ሰውዬ ለመሸጥ የተዘጋጀው አጠቃላይ 275 ዩኤስዲቲ ነው። ሶ ከዛ በላይ ልንገዛው አንችልም ማለት ነው። ሌላው ደግሞ ሬንጅ ነው። ከዚህ ሰውዬ ለመግዛት ከ4000 ብር ጀምሮ እስከ 20000 ብር ብቻ ነው ማለት ነው መግዛት የምንችለው። ሶ የኛ የመግዛት ፍላጎት በዚህ ውስጥ ከሆነ መቀጠል እንችላለን ማለት ነው። ሌላው እዚህ ጋር ከጎን የምታዩት ይሄ ሰውዬ 297 ጊዜ ተገበያይቷል። ሶ በዛም ግብይቱ 100% ሰክሰስ ሬት አለው ማለት ነው። ከማንኛውም ሰው ጋር ግብይት ፈጽሞ ፌል አላደረገም በዚህ ሰውዬ ምክንያት ማለት ነው። ሶ ከዚህ ሰውዬ ለመግዛት እንችላለን ማለት ነው። ቀጣዩ ግን ቼክ ማድረግ ያለብን የክፍያ መንገድ ነው። የክፍያ መንገዱን ስናይ ያቀረበው ቴሌ ብር እና በሲቢኢ ብር ብቻ ነው። ሶ እኛ በሌላ የክፍያ መንገድ ከሆነ ልንገዛ ያሰብነው ከዚህ ሰውዬ መግዛት አንፈልግም ማለት ነው። ለምሳሌ እኛ በሲቢኢ ብር ከሆነ መግዛት የፈለግነው ይሄ ሰውዬ በሲቢኢ ብር ነው እንጂ በሲቢኢ አልፈቀደለም። ስለዚህ ወደ ታች እንወርድና የታችኛውን ቼክ እናደርጋለን። እዚህ ጋር ነብዩ 123 የሚለው ግን ኳንቲቲ አጠቃላይ ወደ 1000 ምናምን ዩኤስዲቲ ያለው ሊሚት ከ5000 ብር እስከ 50000 ብር መግዛት ይቻላል። የክፍያ መንገዱም ሲቢኢ ቴሌ ብር ብዙ ስላለው ለምሳሌ የኛ ምርጫ ሲቢኢ ከሆነ እዚህ ጋር ሲቢኢ ስላለው ከዚህ ሰውዬ መግዛት እንችላለን ማለት ነው። ለምሳሌ እኔ የ5000 ብር እየገዛ የዚህ ሰውዬ ከተስማማና ከዚህ ሰውዬ ለመግዛት ከወሰነን እዚህ ጋር መተን ባይ እንለዋለን። ባይ እንለዋለን። ምን ያህል ነው መግዛት የምንፈልገው የሚለውን እዚህ ጋር አማውንቱን እናስገባለን ማለት ነው። የ5000 ብር ከሆነ ለምሳሌ 5000 ያስገባው አይ ዊል ሪሲቭ ብሎ እዚህ ጋር ምን ያሳየኛል ማለት ነው። በ5000 ምን ያህል ዶላር ነው የሚደርሰኝ የሚለውን ስናይ 32.29 ዶላር ይደርሰኛል ማለት ነው። በዚህ ከተስማማን ወደ ታች ወርደን ተርም አለ፣ የአድቨርታይዘሮች ተርም አለ። እሱን እዚህ ጋር ማንበብ አሪፍ ነው። ምንድነው የሚለው ኦርደር ከመክፈቶ በፊት ማስጠንቀቂያውን አንብቡ ይላል። የክፍያ ስምና ባይቢት ዝርዝሩ እናንተ ልትት ትችላላችሁ። አጠቃላይ ግን ሰርድ ፓርቲ ሲስተም አይፈቀድም ነው። እናንተ ባይቢት አካውንት ለዚህ ሰውዬ ብቻ ሳይሆን ለሁሉም ፒቱፒ ላይ ትሬድ ስታደርጉ እናንተ ባይቢት አካውንታችሁን የከፈታችሁበት ስምና ገንዘቡን የምትልኩበት የባንክ አካውንት ስም ተመሳሳይ መሆን አለበት። ያለበለዚያ አስቸጋሪ ሊሆን ይችላል ማለት ነው። ከዚህ ሰውዬ ለመግዛት እዚህ ጋር ባይ የሚለውን እነካለሁ። ልክ እቺ ባይ የምትለውን ከነካው በኋላ 15 ደቂቃ ነው የሚሰጠኝ። በዛ 15 ደቂቃ ውስጥ ከፍዬ መጨረስ አለብኝ። ለምሳሌ ይሄው ባይ የሚለውን ነካው። ልክ ባይ የሚለውን ስነካ እንደምታዩት ባይ የሚለውን ስነካ እዚህ ጋር 15 ደቂቃ ሰጥቶኛል። ወደ ታች እየቆጠረ ነው። በዚህ ሰዓት በዚች በ15 ደቂቃ ውስጥ ክፍያችንን ፈጽመን ከፍለናል የሚለውን መንካት አለብን ማለት ነው። በዚህ 15 ደቂቃ ውስጥ ከፍለን እሱ አለቅ ቢል እንኳን እኛ ከፍለናል የሚለውን ከነካን ራሱ አፕሊኬሽኑ የሱን 32.2 ዶላሩን ይዞ ምናልባት እሱ አለቅም ቢል አፕሊኬሽኑ ራሱ እኛ አፒል እናደርግና እስቲ የላካችሁበትን ደረሰኛ አስገቡ ምናምን እያለን ከዛ አፕሊኬሽኑ እንደ ዳኛ እሱ የሚፈርድ ይሆናል ማለት ነው። ምናልባት መካካድ እንኳን የሚመጣ ከሆነ ብዙ ጊዜ ግን አይኖርም። እናንተ ማድረግ ያለባችሁ በዚች በ15 ደቂቃ ውስጥ ብቻ ከፍላችሁ ከፍያለሁ የሚለውን ነገር መንካት አለባችሁ ማለት ነው። እዚህ ጋር ለመክፈል የባንክ አካውንቱን የቱ ጋር ነው የምናገኘው የሚለውን ቀጥታ እዚህ ጋር ፔይ ናው የሚለውን እንነካለን። ልክ ፔይ ናው ስንል የባንክ አካውንቱ ዝርዝር ይመጣልናል ማለት ነው። የባንክ ስሙ ይሄ ነው። የባንክ አካውንቱ ከስር አለ። የባንክ አካውንቱን ይዝና እዚህ ጋር ኮፒ አድርጌ ወደ ንግድ ባንክ ገባና ትራንስፈር አደርጋለሁ ማለት ነው። ወደ ሞባይል ባንክ ገባው። ከዛ ትራንስፈር ላለው ትራንስፈር ቱ ሲቢ አካውንት ዘን እዚህ ጋር የሰውየውን አካውንት አስገባለሁ ማለት ነው።
ዘንድ ስሙ እዛ ጋር ካለው ጋር መመሳሰሉን ቼክ አደርጋለሁ። ምን ያህል ብር አስተላልፋለሁ? 5000 ብር። ካስተላለፍኩ በኋላ ስክሪንሹት አነሳና ወደዛው ወደ አፕሊኬሽን ይመለሳለሁ ማለት ነው። ይሄ እንግዲህ በ15 ደቂቃ ውስጥ ነው መሆን ያለበት። ፔመንት ኮምፕሊትድ የሚለው መንካት አለብኝ ማለት ነው። አሁን እኔ ገንዘብ አስተላልፌ ፔመንት ኮምፕሊትድ የሚለውን ይሄንን ገንዘብ አስተላልፌ ይሄንን በ15 ደቂቃ ውስጥ ካልነካው አፕሊኬሽኑ እንዴት ነው የሚረዳው? አይ የሆነ ሰው ሊገዛ ሞክሮ ግን ገንዘብ ሳያስገባ እንደተው አይነት አድርጎ ስለሚያስበው ያንን አፕሊኬሽኑ የያዘውን ዶላር ለሻጩ ይመልስለታል ማለት ነው። የግድ ማወቅ ያለባችሁ በዚች 15 ደቂቃዎች ወደታች የምትቆጥረው ሰዓት ሳታልቅ ፔመንት ኮምፕሊትድ የምትለውን መንካት አለብን። ካለበለዚያ ብራችንን ልንከስር እንችላለን ማለት ነው። ፔመንት ኮምፕሊትድ የሚለውን ነካውኝ። ለዚህን ያስገባው ወይ ነው የሚለኝ። ኮንፊርም አድርግ ይለኛል። አዎ አይ አንደርስታንድ የሚለውን ኮንፊርም አድርግና ኮንፊርም አደርጋለሁ ማለት ነው። ይሄ ኖቲፊኬሽን ነው። እሺ እዚህ ጋር ምንድን ነው ዘ ኮይን ዊል ቢ ሪሊዝድ ኢን ብሎ 9 ደቂቃዋን ያሳየናል። እዚህ ጋር ቼክ ማድረግ እንችላለን። እንደምታዩት ቴክስት እንኳን ሳላውራው ቀጥታ 32 ዶላሩን ላከልኝ ማለት ነው። ልክ ሲላክላችሁ እንደዚህ ኮምፕሊትድ የሚል ያሳያችኋል ማለት ነው። ምናልባት የሚቆይባችሁ ከሆነ ግን ወይንም ደግሞ ስክሪንሹት ላኩልኝ የሚላችሁ ከሆነ እዛው ሜሴጅ ውስጥ ገብታችሁ ማውራት ይቻላል ማለት ነው። ለምሳሌ ከዚህ ሰውዬ ጋር አሁን ቶሎ ባይልክልኝ ወይ ስክሪንሹት የሚፈልግ አይነት ከሆነ እዚህ ጋር ኮንታክት ሴለር የምትለው ላይ ገብቼ እዚህ ጋር የተለያየ መልእክት ከሴለሩ ጋር መጻጻፍ እችላለሁ። ስክሪንሻቴንም ካስፈለገች የፕላስ ምልክቷን ነክቼ ፎቶ ውስጥ ገብቼ የላኩለትን ስክሪንሻት መላክ እችላለሁ ማለት ነው። አሁን ግን ልክ እንደላኩለት እሱም ስለለቀቀልኝ ብዙ ከሱ ጋር ማውራት አያስፈልገኝም ማለት ነው። በዚህ መንገድ የ5000 ብር ዶላር ገዛዊ ማለት ነው። ዘን ይሄን ዶላር የታገኘዋለሁ ባክ ብዬ እዚህ አሴት የሚለው ውስጥ ስገባ ከዛ አሴት የሚለው ውስጥ ስገባ እዚህ ፈንዲንግ አካውንት የሚለው ስር አሁን የገዛሁት እዚህ ስር ተጨምሮ አገኘዋለሁ ማለት ነው። በዚህ መልኩ ከፒቱፒ ላይ መግዛት ትችላላችሁ ማለት ነው። ወዳጆቼ ይህንን ይመስላል ማለት ነው። እንዳልኳችሁ ክፍያ ከከፈላችሁ ግን በዛች ሰዓቷ ሳታልቅ ፔመንት ኮምፕሊትድ የሚለው መንካት አለባችሁ ማለት ነው። ምናልባት ግን ፔመንት ኮምፕሊትድ ብላችሁ ገንዘባችሁን በሰዓቱ አስገብታችሁ ሻጩ ዩኤስዲቲውን ካለቀቀ ማድረግ ያለባችሁ ምንድነው? አፒል ማድረግ ነው። ከዛ ግን በፍጹም ተሳስታችሁም ቢሆን ካንስል ኦርደር እንዳትሉት አፒል ታደርጋላችሁ። ከዛ የአፕሊኬሽኖች ሰዎች ያናግሯቸዋል። ያስገባችሁበትን ገንዘብ ስክሪንሹት ምናምን የሚጠይቋችሁን ትሰጧቸውና እነሱ ቼክ አድርገው ትክክለኛ ከሆነ መልሰው ሻጩ ባይፈቅድ ራሱ እነሱ ገንዘቡን ወይንም ዩኤስዲቲውን ወደ እናንተ ይለቁላችኋል ማለት ነው። የዛሬው ይህን ይመስላል። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ ይቻላል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። ሰላም ሁኑልኝ። ቻው